ሰላም እንዴት ናችሁ? ዛሬ በጣም ቀላልና የሚጣፍጥ የኢንዶሚ አሰራር አሳያችኋለሁ። ተከታተሉኝ። 4 ኢንዶሚ አለኝ። 1 የሻይ ማንኪያ ሶያ ሶስ፣ 1 የተጨመቀ ሎሚ፣ ኦሊቭ ኦይል፣ 1 ማጂ፣ 3 ፍሬ ነጭ ሽንኩርት የተከተፈ፣ ጨው፣ ቆንዶ በርበሬ አለ፣ ድንብላል ትንሽዬ፣ ቆስጣ ትንሹ ቆስጣ፣ ብሮኮሊ አለ፣ ካሮት አለ። አሁን ወደ አሰራሩ እንሄዳለን። በመጀመሪያ ድስታችንን ውሃ አርገን እንጥዳለን። ለኢንዶሚው ውሃው ሲፈላልን ኢንዶሚያችንን እንጨምራለን። ጨምረን 2 ደቂቃ ከተፍለቀለቀ በኋላ እናጠፋውና ትንሽ እናስቀምጠዋለን ውሃ ውስጥ። ብዙ መብሰል የለበትም። ከላይ ትንሽ ዘይት እናረጋለን እንዳያያዝ። በቃ እንደዚህ ከሆነልን በኋላ እናስቀምጠዋለን። ይበቃዋል። አጥፍተነው መጥበሻችንን እንጥዳለን። ኦሊቭ እናረጋለን። በመቀጠል ካሮቱን እንጨምራለን። ካሮቱን ትንሽ እንጠብሷለን። ትንሽ እንደዚህ ከተጠበሰልን ብሮኮሊውን እንጨምራለን። በዝቅተኛ እሳት ነው ምንጠብሰው። እንደዚህ ከጠበስነው በኋላ ያዘጋጀነውን ቅመሞች እንጨምራለን። ነጭ ሽንኩርቱን፣ ቆንዶ በርበሬ እንዲሁም ጨው፣ ማጂ እናረጋለን። አንድ ላይ አዋህደነው እናቆየዋለን። ሎሚውን እናረጋለን። ሶያ ሶሱን እንጨምርበታለን። እንደምታዩት አሁን በስሏል። ቆስጣውን እናረጋለን። አሁን ደርሷል። ኢንዶሚውን ጨምርበታለን። ኢንዶሚውን ጨምረን አንድ ላይ ማዋሃድ ነው። ለ2 ደቂቃ አንድ ላይ እንጠብሰዋለን። እንደዚህ ከጠበስነው በኋላ በሳህናችን እናደርገዋለን። በመቀጠል ድንብላሉን ከላይ እንነሰንሳለን። በጣም ነው የሚጣፍጠው። በጣም ቀላል ነው። ሰዓት አይወስድም። እንደዚህ አጣፍጠን መስራት እንችላለን። ሞክሩት። ከወደዳችሁት ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።